ከምንኖርባት ምድር ውጪ ለሰው ልጅ ለመኖሪያነት አመቺ የሆኑ ምድሮችን ፍለጋ ሳይንቲስቶች በወጡበት ያገኟቸው በጣም ብዙ ፕላኔቶች ውስጥ በጣም የተመቹኝን 2 ፕላኔቶች ላስተዋውቃችሁ። በዛውም የምንኖርባት ምድር ምን ያህል በእግዚአብሔር ምሕረት እንደተሸፈነች እናስተውላለን። ቪዲዮ እንደሚመቻችሁ ስለማልጠራጠር ላይክ አድርጋችሁ ጀምሩ። እንዲሁም ይህን ቪዲዮ ለመስራት በጣም ስለለፋሁኝ በትንሹ ማገዝ ከፈለጋችሁ ቪዲዮን ሪፖስት እንዲሁም ኮፒ ሊንክ አድርጋችሁ ጀምሩት። አንደኛ The Planet of Terror። ደማቅ ሰማያዊ ከመሆኑ የተነሳ አሁኑኑ በሄድን የሚያስብል ፕላኔት ነው። ግን መሄዱ ይሄን ያህል ቀላል ሊሆን አይችልም። 63 የብርሃን ዓመታትን ይፈጃል። ነገር ግን እሱ አይደለም ትልቁ ችግር። በተራቀቅነው ቴክኖሎጂ ታግዘን ብንሄድ እንኳን ትልቁ ችግር ብርጭቆ የሚዘንብበት ምድር መሆኑ ነው። በሚያስገርም ሁኔታ ግን ትልቁ ችግር ብለን የጠራነው ትንሹ ችግር ሆኖ ተገኝቷል። ምክንያቱም የትልቁ ትልቅ ችግር አለና። የሚነፍሰው ንፋስ ኃይለኛ ከመሆኑ የተነሳ በሰዓት 5400 ማይል የሚጓዝ ኃይለኛ ንፋስ አለው። ይሄም ደግሞ ከብርጭቆ መዝነቡ ጋር ሲገናኝ ሲኦልን የሚያስንቅ ኃይለኛ ቦታ ይሆናል። 5400 ማይል የሚጓዝ ንፋስ ስላችሁ ላይ ገባችሁ ይችላል። ግን በምድራችን ላይ እስካሁን የተመዘገበው ከፍተኛ አውሎ ንፋስ 253 ማይል ብቻ የተጓዘ ንፋስ ነው። ያ ማለት ምን ያህል እንደሆነ ማነጻጸር አያቅታችሁ። ሁለተኛ ዳይመንድ ፕላኔት። ዳይመንድ ፕላኔት የተባለበትን ምክንያት ከመናገሬ በፊት 40 የብርሃን ዓመታትን ከኛ እርቆ ይገኛል። ይህም ፕላኔት የተገኘው በ2004 ሲሆን በጣም የብዙዎችን ትኩረት ስቧል። ምክንያቱም ሙሉ ፕላኔቱ በዳይመንድ የተሞላ ስለሆነ። በሚያሳዝን ሁኔታ ግን ጥሩ ነገር መጥፎ ጎን አያጣውምና ይሄ ቦታ የሚገኘው ለጨረቃ በጣም ቀረብ ብሎ ስለሆነ የሚገኘው እስከ 2000 ሴንቲግሬድ ድረስ ከፍተኛ የሙቀት ቦታ ነው።